በሳምንት 2 ቀን ለበሬዎቻችን የምናደርገውን እንክብካቤ እናሳያችሁ እስኪ። በመጀመሪያ ሁሉንም በሬዎች ወደ ውጭ እናወጣቸዋለን። እንደምታዩት ፀሐይን በዛው ይሞቃሉ። ከማዳሪያ ቦታቸው አጠገብ የፀሐይ ብርሃን እንዲያገኙ የተዘጋጀ ቦታ አለ። ለእያንዳንዱ በሬ በዚህ ቦታ ላይ ማሰሪያ ቦታ አዘጋጅተናል። እሱ ላይ ታስረዋል እንደምታዩት። እዚህ ጋር የምታዩት እንጨት ደግሞ ለጊዜው ለመከተቢያ ያዘጋጀነው ቦታ ነው። ሲከተቡ በጣም ስለሚያስቸግሩ እዚች ውስጥ ይታሰራሉ። ዛሬ ገበያም ቀን ስለሆነ ፀሐይን በደንብ ስላለ በውሃ እናጥባቸዋለን። እስከዛ ድረስ ቤት ውስጥ ያለው ቆሻሻ ተጠርጎ ይሰበሰባል። ከዛም በአካፋ ይነሳል። ከዛ በኋላ በባልዲ ውሃ እየተጨመረ በደንብ ቆሻሻው እስኪወጣለት ድረስ በመጥረጊያ ይታሻል። መሬቱ ስሎፒ ተደርጎ ስለተሰራ ማንኛውም ድሬኔጅ ቀጥታ ወደ ተዘጋጀለት ቦታ ነው የሚሄደው። ከዛም የምሳ ሰዓታቸው ስለደረሰ ከዚህ ቀደም በነበረው ቪዲዮ ላይ እንዳሳየዋችሁ ምግባቸው ይዘጋጃል። ከዛም በየመመገቢያ ቦታቸው ከተጨመረላቸው በኋላ በሬዎቹን ውጪ ከታሰሩበት ቦታ ማስገባት እንጀምራለን። እንደምታዩት ቦታቸውን ስለሚያውቁናም ሰዓታቸው ስለደረሰ ቦታቸው ላይ ሄደው መመገብ ይጀምራሉ። የቀን ውሏችን ይህን ይመስላል። ማንኛውንም ጥያቄ ካላችሁ ወይም የተለያዩ በሬዎችን፣ ፍየሎችን፣ በጎችን ከፈለጋችሁ ስልካችን ባዮ ላይ አለ።